ክብርን የምትጨምርበት 6 መንገዶች። አንደኛው ሰፈር ውስጥ አትዋል፣ አትታይ። ሰፈር ውስጥ ብዙ ጊዜ የምትታይ ከሆነ የሰፈር ሰው ያወራብሃል፣ የሰፈር ሰው ይንቃሃል። ሁለተኛው ረጋ ብለ ተራመድ፣ አትቸኩል። ሶስተኛው ከማንነትህ ጋር ከራስህ ጋር የሚሄድ ልብስን ተጠቀም። ፋሽን መጣ ብለ ፋሽን አትከተል። አንተ ለማያምር ከሆነ ያንን ልብስ መልበስህን አቁም። ከክብርህ ጋር የሚሄድ ልብስ ስትለብስ ነው ሰዎች የሚያከብሩ፣ ራስንም የምታከብሩ፣ ራስንም የምታስከብረው። አራተኛው ለስሜትህ ቦታ አትስጠው። ደበረህም አልደበረህም ማለት ነው። የሚለወጥም የሚቀየርም ነገር የለም። አምስተኛው ቀጣይ እንቅስቃሴን ለማንም ሰው አትናገር። አስታውሱ እንደሚ ሁሉም አጠገብ ያለው ሰው ጓደኛ አይደለም። ስድስተኛው በተናደድክበት ጊዜ ተረጋጋ። ንዴት ማለት ነው መጥፎ ቃል መጥፎ ነገር እንድታረቅ ይገፋፋል። እስቲ ከላይ ከነገርኩ 6 ሐሳብ ውስጥ የትኛው ነው አንተ ውስጥ ያለው? እናም የትኛው ነው እየሰራ ያለው ስህተት? እናም ያልጠቀስኩት ካለ ኮሜንት ላይ አሳውቀኝ።